ዛሬ ሮበርት ግሪን የጻፈውን The 48 Laws of Power የተባለውን መጽሐፍ ዳሰሳ አደርግልሃለሁ። መጀመሪያ ስለ መጽሐፉ ኦቨርቪው ልንገርህ። መጽሐፉ 452 ገጾችን የያዘ ረዥም መጽሐፍ ሲሆን ደራሲው 3000 ዓመታትን ወደኋላ ከተመለሰ በኋላ ንጉሠ ነገሥታትን፣ ጄኔራሎችን፣ ፖለቲከኞችን እና አታሊዎችን እራሱ ሳይቀር በደንብ አድርጎ ካጠና በኋላ የጻፈው ድንቅና የኃይለኝነት መጽሐፍ ነው እና ሮበርት ግሪን ያጠናቸውን እነዚህን ጀነራሎች፣ ነገስታትን፣ ፖለቲከኞችን የሚያመሳስላቸውን ባህሪ አንድ ላይ ከጨመቀ በኋላ በአንድ መጽሐፍ አድርጎ አምጥቶልናል። እኔ ደግሞ ዛሬ በአጭር ደቂቃ ውስጥ እነዚህን 48 ህጎች ገረፍ ገረፍ እያደረኩ አሳውቀሃለሁ። ሰላም፣ እንዴት ናችሁ የማረፊያ ተከታታዮች? እኔ ስናፍቅ በቀለ ነኝ። አርክቴክት እና የማረፊያ መስራች ነኝ። ይህንን ቪዲዮ ስለሚጠቅማችሁ ላይክ አድርጋችሁ ጀምሩት። ለምትወዷቸው ሰዎች ደግሞ ሼር በማድረግ ወዳጅነታችሁን ማሳየት ትችላላችሁ። ቻናሌን ሰብስክራይብ በማድረጋችሁ ደግሞ ሁሌ አዳዲስ ቪዲዮዎችን ስለቅ ሁል ጊዜ ቶሎ ይደርሳችኋል። የደወል ምልክቷን ከነካችሁ ደግሞ ሁሌ የምለቃቸው ቪዲዮዎች ለእናንተ በልዩነት በማሳወቂያ ቦታው ላይ ምልክት ይገባላችኋል። ወዳችኋለሁ። አሁን ወደ ቪዲዮ እንግባ። ከነዚህ ከ48ቱ ህጎች አንዳንዶቹ በጣም አስፈሪ ናቸው። አንዳንዶቹ ደግሞ በጣም አስተማሪ ናቸው። አንዳንዶቹ ደግሞ አንተ ላይ ከዚህ በፊት ሲተገበር አይተኸው ታውቃለህ። ነገር ግን በወቅቱ ምን እየተፈጠረ እንዳለ እንኳን አንተ ልታውቅ አልቻልክም ነበረ። ስለዚህ ስለ መጽሐፉና ስለ ባለቤቱ ትንሽ ነገር ልንገራችሁና ወደ መጽሐፉ ዝርዝር እንግባ። ሮበርት ግሪን ይህን መጽሐፍ ሲጽፈው ክፉ እንድትሆን ፈልጎ አይደለም። አንተ ብታውቀው ባታውቀው በየቀኑ በዙሪያክና በአካባቢክ አንተ ላይ የሚደረግ የስልጣንና የአሸናፊነት ጨዋታ መኖሩን እንድትረዳ ነው። ጨዋታው ቀላል ነው። ነገሮቹን ካልተረዳኸው ሳታስበው ተሸናፊ እንደምትሆን ማሳያ ይሆናል። ይህ መጽሐፍ ብዙ ጊዜ ሰዎችን ጨካኝ፣ አጭበርባሪና ቀላል ልብ እንዲኖራቸው ያደርጋል ተብሎ ይተቻል። እውነት ለመናገር ከሆነ አንዳንዶቹ ህጎች በመጥፎ እይታና በመጥፎ ሁኔታ ሲተገበሩ ልታይ ትችላለህ። ግን አንድ የበር ቁልፍ አንተ ጋር አለ ማለት የዛ ቤት ሌባ አንተ ትሆናለህ ማለት አይደለም። ዋናው ቁም ነገሩ ማንም ሰው አንተን እዛ ክፍል ውስጥ አስገብቶ ቁልፎብህ ሊያስቀረህ አይችልም ማለት ነው። ምክንያቱም በእጅ ላይ ያ ቁልፍ አለ። እሺ፣ አሁን እነዚህን 48ቱን ህጎች አንድ በአንድ ዋና ዋና ሀሳባቸውን ልንገራችሁ። ህግ 1፣ አለቃህን ፈጽሞ አትብለጠው። አለቃህን ፈጽሞ አትብለጠው የሚለው ህግ ምንም ያህል አለቃህን ብትበልጠው እሱ እንደሚበልጥህ አድርገህ አክት ማድረግን ተለማመድ። ምክንያቱም የምትፈልገውን ነገር እስከምታገኝ ድረስ። ህግ 2፣ ጓደኞችህን ብዙ ጊዜ አትመን፣ ጠላትህን ደግሞ ለስኬት ተጠቀመው። ይህ ማለት ጓደኞች የመለወጥ ፍላጎት ከሌላቸውና የአንተን አርአያ መከተል የማይፈልጉ ከሆነ በአንተ ይቀኑብሃል። ስለዚህ ጎትተው ሊያስቀሩ ይችላሉ። ጠላት የምትላቸው ወይም ደግሞ ከዚህ በፊት ሊጎዱ የሚፈልጉ ሰዎች ግን አንተን ክፋታቸውን ላለማሳየት ወይም ደግሞ ጠላት አለመሆናቸውን ለማሳየት ሲሉ አንተን በደንብ ይቀርቡሃል። ጥሩነታቸውን ለማሳየት ይሞክራሉ። በዚህ ጊዜ አንተ እነሱን ተጠቅመ ወደ ስኬት መውጣት ትችላለህ ማለት ነው። ህግ 3፣ ዓላማህን ደብቅ። ምን ልታደርግ እንዳሰብክ፣ ምን እያደረግክ እንዳለ በጣም ጥቂት ከምትላቸውና ሰፖርት ከሚያደርጉ ሰዎች ውጪ ለማንም አትናገር። ምክንያቱም ዓላማህን መሆን የምትፈልገውንና ማሳካት የምትፈልገውን እስካላወቁ ድረስ በምንም ተአምር አንተን ጎትተው ሊያስቀሩክ ስለማይችሉ። ስለዚህ ወዳጄ ጠንቀቅ በል፣ ዓላማህን ደብቅ። ከፍታ ላይ ስትወጣ እነሱ ታች ሆነው ያዩካል። ያኔ የእርዳታ እጅን እንዘረጋላቸዋለን። መለወጥ የሚፈልጉ ከሆነ ይጠቀሙብሃል፣ አለበለዚያ ግን እዛው ይቀራሉ። ህግ 4፣ ከሚያስፈልገው በላይ አትናገር። ዝምተኛ ሰው ከሚለፈልፍ ሰው የበለጠ ስልጣን ያለው ይመስላል። በውስጥ ያለውን ነገር ብዙ ባብራራ ቁጥር ማሸነፍንና መፈለግን እንደፈለግ ታሳብቃለህ። ስለዚህ ሚስጥራዊነት አሸናፊ ያደርግሃል። ስለዚህ ብዙ አታውራ። ህግ 5፣ ስምህን እንደ ህይወትህ ጠብቅ። ስምህ የሁሉ ነገር መሰረት ነው። ሰዎች የሚይዙና የሚያከብሩ አንተ ላይ
ባላቸው እምነት ነው። ስለዚህ ስምህን እንደ ታላቅ ሀብት ቆጥረህ ጠብቀው። ሕግ 6 ትኩረት ለመሳብ ሞክር። የማይታይ ሰው በሰዎች ዘንድ ኃይል የለውም። ስለዚህ ትኩረት የሚስብ አሸናፊና ጎልቶ የሚታይ ሰው መሆንን አስቀድም። ሕግ 7 ስራውን ሌሎች እንዲሰሩት አድርግ፣ ክብርና ውጤቱን ደግሞ አንተ ውሰድ። ምክንያቱም በዓለም ሕግ የሚታወሰው ስራውን ከኋላ ሆኖ ያከናወነው ሰውዬ ሳይሆን መጨረሻ ላይ ስራውን ወይም ደግሞ ሪዛልቱን ይዞ የቀረበው ሰው ነው። ለዚህ አንድ ምሳሌ ልስጥ። ለምሳሌ ኤለን መስክን እንውሰደው። ኤለን መስክ ቴስላንም ሆነ ስፔስ ኤክስን ሲመሰርት እሱ ከፊት መጨረሻ ላይ ፋይናል ሪዛልቱን ለማሳየት ይወጣል። ከኋላ ግን ብዙ ሰዎች የእሱን ስራ ይሰሩለታል። ስለዚህ እሱ ፋይናል ሪዛልቱን ይዞ በመውጣቱ መጨረሻ ላይ እሱ ስለሚታይ ክብሩን፣ ሁሉም ነገር እሱ ይወስዳል ማለት ነው። ሕግ 8 ሰዎች ወደ አንተ እንዲመጡ አድርግ። አንድ ስራን ስትሰራ ወይም ደግሞ አንድ ፕሮዳክትን ስታቀርብ አንተ ከተናገርክ በኋላ ሰዎቹ ምንም የአንተ ፕሮዳክት እንኳን ወይም ደግሞ የአንተ ስራ እንኳን ባይሆን በአንተ በኩል አልፈው ወደዛኛው ፕሮዳክት የሚሄዱበትን ነገር አመቻች። ስለዚህ ይህን በምታደርግ ጊዜ ሰዎቹ አንተ የፕሮዳክቱ ባለቤት እንደሆንክ ነው እንጂ የሚያውቁት ቀጥታ ያኛው ሰውዬ ጋር ወይም ደግሞ የፕሮዳክቱ ባለቤት ጋር እንዲሄዱ እድልን አሰጣቸው። በዚህ ጊዜ ያን ፕሮዳክት የሚፈልግ ሁሉ አንተን በደንብ ይፈልግሃል። ያኔ ብዙ ትጠቀማለህ። ሕግ 9 በክርክር ሳይሆን በተግባር አሸንፍ። መከራከር ምንም አይነት ፋይዳ የለውም። ነገሮችን የሰራቸውን ስራ በውጤት አሳይ። ልክ ውጤትህ ሲታይ ክርክር ቦታውን ያጣል። እናም አንተ አሸናፊነትን ትላበሳለህ። ሕግ 10 እድለቢስና አማራሪ ከሆኑ ወይም ደግሞ ደስተኛ ካልሆኑ ሰዎች ራቅ። እድለቢስነትና ማማረር መጥፎ እድል እንደ ጉንፋን ከሰዎች ወደ ሰዎች ይተላለፋል። ስለዚህ አሸናፊና ደስተኛ ከሆኑ ሁሌ ለስኬት ከሚሯሯጡ ሰዎች ጋር መዋልን አዘውትር። ሕግ 11 ሰዎች በአንተ ላይ የተደገፉ የሚመስል ስሜት እንዲሰማ አድርግ። ምክንያቱም ሰዎች በእኔ ላይ ተደግፈዋል ብለህ ካሰብክ አንተ ራስህን ወደ ላይ ከፍ በምታደርግ ቁጥር የተሸከምካቸው ወይም አንተ ላይ የተደገፉብህ ሰዎች ስላሉ አንተ በቆምክ ቁጥር እነሱ ይጎዳሉ ብለህ ስለምታስብ ራስህን ይበልጥ ከፍ 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 ታደርጋለህ። ሕግ 12 ቅንነትና ለጋስነትን በዘዴ ተጠቀም። ይህ ማለት አንድ ጊዜ በአንተ የሚጠራጠርን ሰው በቅንነትህና በለጋስነትህ በምታሳየው ርኅሩህነት ያለውን አመለካከት ሙሉ ለሙሉ ልትቀይረው ስለምትችል። ሕግ 13 እርዳታ በፍጹም አትለምን፣ የሚጠቀሙበትን ነገር አቅርብላቸው። ይህ ሕግ እንዴት ነው የሚሰራው መሰለ? ለምሳሌ አንድ የሚያስፈልግ ነገር ካለ አንተ ለዛ ሰውዬ የምትሰጠውን ነገር አዘጋጅለት። የዛን ሰውዬ ችግር ተረድተህ የምትሰጠውን ነገር ካዘጋጀለት አንተን ለመርዳት ብሎ ሳይሆን ያ ችግር እንዲፈታለት ብሎ ወደ አንተ በሚመጣበት ጊዜ አንተ ለችግር ምላሽ የሚያስገኝልህን ነገር ከሱ ታገኛለህ ማለት ነው። ሰዎች ለራሳቸው ሲሉ እንጂ አንተን ለመርዳት ሲሉ ምንም ነገር ስለማያደርጉ። ሕግ 14 እንደ ጓደኛ ቅረብ፣ እንደ ሰላይ ደግሞ ስራ። እንደ ጓደኛ በቅርበት ትቀርባቸዋለህ፣ በቅርበት አብረሃቸው ትሰራለህ። እንደ ሰላይ ትሰራ ደግሞ እንደ ጓደኛ በቀረብካቸው ቁጥር የሚያወሩት ነገር የሚናገሩት ነገር ነገ ከአንተ ተደብቀው ስለ አንተ የሚያወሩትን ማንነት ይገልጽልሃል። በዚህ ጊዜ የሚጠቅሙ ከሆነ እነዚህን ሰዎች ይዘህ ትቀጥላለህ። የሚጎዱ ከሆነ ደግሞ እዛው ጋር ትቆርጣቸዋለህ። ሕግ 15 ጠላትህን ወይም ደግሞ ጠላቴ ነው ብለህ የምታስበውን ነገር ሙሉ ለሙሉ አሸንፈው። ይህ ስለ ሰው ብቻ የሚወራ ነገር አይደለም። ለምሳሌ ሱስክ ሊሆን ይችላል፣ ክፉ ልማድክ ሊሆን ይችላል፣ ስንፍናክ ሊሆን ይችላል። ይህንን ነገር ሙሉ ለሙሉ አሸንፈው። ሙሉ ለሙሉ የተሸነፈ ጠላት ዳግም ሊያንሰራራ አይችልም። ነገር ግን በከፊል የተሸነፈ ጠላት ዳግም ራሱን አብስሎና አጠናክሮ ልክ ምቾትን ሲያገኝ አንተን ለማጥቃት ይነሳል። አስተውል። ሕግ 16 ክብርህን ለመጨመር አልፎ አልፎ መጥፋትን ተጠቀም። ሁል ጊዜ በፊታቸው ስትገኝ ሰዎች ዋጋህን ይቀንሱታል። ጠፍተህ በምትገኝበት ጊዜ ሰዎች መጥፋትህን ይናፍቁታል።
ለምሳሌ አንድ ድንጋይ በአካባቢክ የሚኖረው ወይም ደግሞ ያለምንም ዋጋ ከመንገድ ላይ የሚገኘው በነፃ የሚገኘው ብዙ ስለሆነና በየቦታው ስለተገኘ ነው። ነገር ግን አንድ ወርቅን በዚህን ያህል ዋጋ ወጥቶ ሊገዛ የሚችለው ውድ ስለሆነና በቀላሉ ስለማይገኝ ነው። ስለዚህ በቀላሉ አለመገኘት ያንተን ዋጋ ከፍ ያደርገዋል። ህግ 17 የማትገመት ሁን። ሰዎች እንዲጠባበቁ አድርጋቸው። የማትገመት ከሆንክና የምታደርጋቸውን ነገሮች የምታስባቸውን ነገሮች ሁሉ ሊያውቁና ሊጠረጥሩ ካልቻሉ አንተን በፍጹም ሊጥሉና ወደ ኋላ ሊያስቀሩ አይችሉም። ህግ 18 ራስህን ብዙ ጊዜ አትለይ። ብዙ ጊዜ ብቻ መሆን መልካም ሊሆን ይችላል። ነገር ግን ለረጅም ጊዜዎች ብቻ መሆንና በብቸኝነት ማሳለፍ ነገሮችን እንዳታገኝ መረጃዎችን በይበልጥ ቶሎ ቶሎ እንዳይደርስ ሊያደርግ ስለሚችል ከመረጃ ትርቃለህ። ስለዚህ በፍጹም ብዙ ጊዜ አትጥፋ። ከሰዎች ጋር መቀላቀልና መወዳጀትን ልመድ። ህግ 19 ከማን ጋር እየሰራህ እንደሆነ እወቅ። አንዳንድ ሰዎች በፖዘቲቭ ዌይ እንኳን አንተ ብትመክራቸው ያን በፖዘቲቭ ዌይ የመከርካቸውን ነገር ወደ ኔጌቲቭ በመቀየር አንተን ለመጣልና ለበቀል ሊነሳሱ ይችላሉ። ስለዚህ የእነሱን ማንነት ሳታቅ በፊት እነሱን መለወጥ ይፈልጉ አይፈልጉ ሳታረጋግጥ በፊት እነሱን ለመምከር አትነሳ። ህግ 20 ለማንም ሰው ቢሆን ሙሉ ለሙሉ አትገዛ። ገለልተኛ ሁን። ማንንም በምትዳኝበት ጊዜ እንደ ሶስተኛ አካል ሆነ ትክክለኛውን ፍርድ ብቻ ስጥ። እንደዚህ በምታደርግበት ጊዜ ሰዎች አንተን ለማግኘት ይወዳደራሉ። ህግ 21 እንደ ሞኝ አይነት ባህሪን አሳይ። ብልጥ የሆኑ ሰዎች ሁል ጊዜ ራሳቸውን ለመጠበቅ ጥንቃቄ ያደርጋሉ። አንተ ራስን ለመጠበቅ መጠንቀቅ እንዳለ ሆኖ ግን ነገር ግን ብልጥ እየሆንክ እንደሆነ እንዲያውቁ በፍጹም አትፍቀድላቸው። ሞኝ መስለ ቀርበ ከኋላ ግን ስራህን እንደ ብልጥ ስራ። ህግ 22 እጅ መስጠትን እንደ መሳሪያ ተጠቀም። አንዳንዴ እጅ መስጠት ጊዜ ለመውሰድና ሀሳብን በጥልቀት ለመመርመር እናም ራስን አደራጅቶ ወደፊት ለመሄድና ለማሸነፍ ጥሩ ግልጋሎትን ይሰጣል። ስለዚህ ይህንን እንደ መሳሪያ አድርገህ ተጠቀመው። ህግ 23 አንድ ነገርን በምትሰራበት ጊዜ ትኩረትህን አንድ ነገር ላይ አሳርፍ። ይህን በምታደርግበት ጊዜ አይምሮክ ሳይበታተን ያን ነገር በትኩረት ሙሉ ኃይሉን አሟጦ እንዲሰራ ታደርገዋለህ። ህግ 24 በምትገባበት ቦታና የሥራ ሁኔታ ላይ ፍጹም የሆነ ታዛዥነት ይኑርህ። ይህን በምታደርግበት ጊዜ መስራት ያለብህን ነገሮች፣ ህጎቹን፣ ሁሉንም ነገሮች ለመረዳት ትሞክራለህ። ይህን በማድረግ ቶሎ አሸናፊ ለመሆንና ቦታ ለማግኘት ይረዳሃል። በዚህ ጊዜ ለአንተ ብዙ በሮች ይከፈቱልሃል። ህግ 25 ራስህን እንደ አዲስ ፍጠር። ማንም ማን እንደሆንክ እንዲወስንና እንዲቆጣጠርክ በፍጹም አትፍቀድ። የራስን ማንነት በፍጹም ኃይል ትኩረት ሰጥተህ አሳድግ። ህግ 26 እጅህን ንጹህ አድርግ። በፍጹም መጥፎ ነገሮችን አትስራ። ሁል ጊዜ ንጹህና ታማኝ ሆነ ተገኝ። ህግ 27 ሰዎች የሚያምኑትን ነገር ተጠቀም። በሰዎች የሚታመን ነገር ሰዎች ትልቅ ነገር የማመን ትልቅ ፍላጎት አላቸው። ስለዚህ ትልቁን ሐሳብህን አቅርብላቸው። ያን ጊዜ ያምኑሃል፣ ይገዙሃል። ህግ 28 ደፋር ሁን። ፈሪነት ደካማ ያደርጋል። በልበ ሙሉነት ያሰብከውን ነገር አድርገው። ጨክን። ከወደክ ከስተት ተማርና የተሻለ አድርገ አሻሽለ ስራው። ህግ 29 እስከ መጨረሻው ድረስ እቅድ ይኑርህ። የምትሰራውን ነገር ወይም ደግሞ ያሰብከውን ነገር እስከ መጨረሻው ድረስ አቀደበት ጀምር። ህግ 30 ስራህ እንደ ቀላል ነገር እንዲታይ አድርግ። በዚህ ጊዜ ሰዎች ያንተ ስራ እኮ ቀላል ነው ብለው ለመስራት ሲሞክሩ ሲከብዳቸው በማይችሉበት ሁኔታ ውስጥ በሚሆኑበት ጊዜ አንተን ከማንም በላይ ከነሱ በላይ እንደሆንክ ይረዳሉ። ህግ 31 ምርጫውን አንተ ተቆጣጠር። በምንም ተአምር ሰዎች አንተን እንዲመሩ አትፍቀድላቸው። ህግ አውጣና መሪውን ያዘው። አንተ መሪውን ከተቆጣጠርክ ሁሉም ነገር በአንተ ቁጥጥር ስር ይሆናል። ህግ 32 ሰዎች በምናባቸው ሁሌ የሚያስቡትን ግን ለመተግበር
ደፋር የማይሆኑበትን ነገር አንተ ተግብረው። አንዳንድ ጊዜ እውነት መራራ ናት። ሰዎች ጨክነው የሚያስቡትን ነገር አያደርጉትም። ነገር ግን አንተ የሚያስቡትን ነገር አድርገህ ስትገኝ አንተን ያምኑሃል። አንተ አሸናፊ እንደሆንክ ያውቃሉ። ህልማቸው ኖረኸው አሳያቸው። ህግ 33 የሰዎችን ደካማ ጎን አጥናና ያን ደካማ ጎናቸውን በትክክል ሙሉ ለሙሉ ሳይፈሩ ሊያወጣላቸው የሚችለውን ነገር አቅርብላቸው። በዛ ጊዜ አንተን ይገዙሃል፣ አንተን ይጠቀሙብሃል። ህግ 34 እንደ ንጉሥ ራስህን አክብረ ለራስህ ትልቅ ቦታ ሰጥተህ ተንቀሳቀስ። በዚህ ጊዜ ንጉሥ ተብለህ ትጠራለህ። በአቋምና በአመለካከትህ ሰዎች እንዲያከብሩ አድርጋቸው። ህግ 35 የጊዜ አጠቃቀምን ተማር። ትክክለኛ ስራ በተሳሳተ ሰዓት ከንቱ ነው። ትክክለኛው ሰዓት እስኪደርስ ድረስ ታገስ። ነገር ግን እጅህን አጣጥፈ ተቀመጥ ማለት አይደለም። ህግ 36 የከበደንና ያስቸገረን ነገር ናቀው። በዚህ ጊዜ አንተን ያስቸገረንና የከበደ ነገር በአንተ ላይ ያለውን ኃይል ያጣል። ህግ 37 የሚታይ ነገር ፍጠር። የሚወራ ነገር ሰዎች ይረሳሉ፣ የሚታይ ነገር ግን እንደ ቅርስ ይቀመጣል። ህግ 38 እንደፈለግ ትላልቅ ነገሮችን አስብ፣ ነገር ግን በድብቅ አቆያቸው። ያሰብካቸውን ነገሮች ሁሉ ስትናገራቸው እንደ ጽንፈኛ ሐሳብ ይታዩብሃል። ነገር ግን ተግብረክ ስታሳያቸው አሸናፊ ትሆናለህ። ስለዚህ ባሰብከው ጊዜ ሳይሆን ተግብረክ ውጤቱን አሳይ። ያሰብከውን ተግባር ላይ ወይም ደግሞ መሬት ላይ ሳይወርድ ከተናገርከው የሚታይ ነገር አልነኩም፣ የሚዳሰስ ነገር ይፈልጋሉና አንተን እንደማትረባና እንደ ወሬኛ ሰው አድርገው ይቆጥሩሃል። ነገር ግን አንተ ተግብረክና ያን በድብቅ ያሰብከውን ሐሳብን ውጤት ላይ አድርገህ ካሳያቸው በሰዎች ዘንድ ሰው ትሆናለህ። ህግ 39 አድፍጠ ስራ፣ በደንብ ወጥር። እነሱ በተኙበት ጊዜ አንተ አሸናፊነትን ገንባ። በዚህ ጊዜ ሰዎች አንተን ለመጣል በሚሞክሩበት ጊዜ ብዙ ርቀት ቀድማቸው ትሄዳለህ። በዚህ ጊዜ የምትሰራው ስራ፣ የምታደርገው ነገር ሁሉ ሰዎችን ያናዳቸዋል። ሞክረው ሊጥሉክ ይሞክሩና ሲያቀታቸው አርፈው ይቀመጣሉ። ህግ 40 ነፃ የሚባል ነገርን በፍጹም ከህይወት አስወግድ። በዚህ ምድር ላይ ምንም ነገር ነፃ የሚባል ነገር የለም። ስለዚህ ነፃ ሆኖ የመጣልህ ነገር ሁሉ አስወግድና ከቻልክ የሆነ ቫሊዩ፣ የሆነ ገንዘብ፣ የሆነ ጊዜህን ከፍለ የምታገኘውን ነገር ምረጥ። ህግ 41 የሌላውን ቦታ አትውረስ። የራስን ማንነትና የራስን የከበሬታ ቦታ ራስን ገንባ። ህግ 42 መሪውን ለይተ ምታ። ብዙ ሰዎች ተደራርበው ሲያማርሩና አንተ ላይ ጣታቸውን ሲቀስሩ ዋናውን ወይም ደግሞ የሚመራቸውን አካል ነጥለ ምታው። በዚህ ጊዜ መንጋዎቹና ሌሎቹ ይበተናሉ። ህግ 43 የሰዎችን አይምሮና ልቦናቸውን ማርክ። በግድ ከማሰራት ይልቅ በፍቅር አሸንፈ ነገሮችን እንዲያደርጉልን ወደውክ አክብረውክ እንዲታዘዙልን ፍቀድ አድርግ። ህግ 44 የሰዎች የመጥፎ ባህሪያቸው መስታወቱን። አንተ ቅን በመሆን ሰዎች መጥፎ ነገርን ሲያደርጉ የሚያደርጉትን ነገር በአንተ አንግል ሆነው ሲያዩት ልክ እንዳልሆኑ እንዲያስቡ አድርጋቸው። ህግ 45 ለውጥን ስበክ፣ ግን በአንድ ጊዜ እንዲቀየሩ አትፍቀድላቸው። ይህ ማለት ሰዎች ለውጥን ስለሚፈሩ በአንድ ጊዜ እንዲለወጡ ከሰጣቸው አንተን ይጠሉሃል፣ ይንቁሃል። ነገር ግን በጊዜ ሂደት ትንሽ ትንሽ ከሰጣቸው አእምሯቸው እየለመደ ይሄድና ያን ለውጥ ይላመዱታል፣ አብረውክ ይለወጣሉ። ስለዚህ በቀስታ ለውጣቸው። ህግ 46 ፈጽሞ ፍጹም አትሁን። አንተ ፍጹም ሆነ ከታየ ፍጹምነት በሰዎች ዘንድ ቅናትን ይፈጥራል። ይህ ቅናት ደግሞ አንተን ለመጣል መንገድ እንዲያበጁ ያደርጋቸዋል። ስለዚህ ድክመትንና ደካማ ጎንን አሳይ። ህግ 47 ልክህን እወቅ። አንተ እስከ መጨረሻው ድረስ ለራስህ ስኬታማ ሁን። ለሰዎች ግን የሚታየው ማንነት ፍጹም ሁሌ ፐርፌክትና ስኬታማ እንደሆንክ አይምሰላቸው። በብዙ ሰዎች እይታ አብዝቶ ማሸነፍ መውደቅ ነው። የመጨረሻው ህግ 48 ተለዋዋጭ መልክ ይኖርህ። ልክ እንደ እስስት ተለዋዋጭና የማይገመት መልክ ሊኖርህ ይገባል።
ተለዋዋጭ ከሆንክ ማንም ሊገምትህና አንተን ሊጎዳክ፣ ሊያሸንፍህ፣ ሊረታክ አይችልም። ነገር ግን ቋሚና ወጥ አይነት ከለር ካለ ቶሎ ኮፒ የመደረግ ባህሪ ይኖርሃል። የኔ ተወዳጆች እነዚህም የሮበርት ግሪንን 48 የስልጣን ህጎች አየን። ነገር ግን ከነዚህ 48 ህጎች ውስጥ ሮበርት ግሪን ራሱ የሚናገረውና የሚለው አንድ ነገር አለ። የስልጣን ወይም ደግሞ የኃይል ከፍተኛው ደረጃ ስልጣን ወይም ኃይል የማያስፈልግበት ደረጃ ላይ መድረስ ነው። እነዚህን ህጎች እወቃቸው፣ የሚጠቅሙህን ለይተህ ውሰዳቸው። በአንተ ላይ ሊደረጉና ሊተገበሩብህ የሚችሉትን ነገሮች ለይተህ እወቅ። ወዳጆቼ ይህ መጽሐፍ ለተጠቀመበትና ለሚጠቀምበት ሰው በጣም አስፈላጊና ኃይለኛ የለውጥ መጽሐፍ ነው። የእኔ ተወዳጆች በጣም የገረማችሁን ህግ በኮመንት መስጫ ሳጥን ላይ አስቀምጡልኝ። ቻናሌ ሰብስክራይብ፣ ላይክ፣ ሼር ማድረግ በፍጹም እንዳትረሱ። አስተውሉ፣ የስልጣንና የኃይል ጨዋታ እንዴት እንደሚሰራ የሚያውቅ ሰው በፍጹም አይደናገጥም። ዝም ብሎ ይመለከታል። መቼ እንደሚንቀሳቀስ ስለሚያውቅ በትክክለኛው ሰዓትና በትክክለኛው ጊዜ ወስኖ ይራመዳል። በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ ጤና ሁኑልኝ። እወዳችኋለሁ። ማረፊያዬ